ውድ የዚህ ቻናል ቤተሰቦች ባለፈው ቃል በገባነው መሰረት የዚህ የዙረት ዓለም ፕሮግራም የመጀመሪያውን ክፍል ወደ ጥንታዊና ታሪካዊ የታሪክ መዳረሻ ወደ ሆነችው አውሮፓዊት ከተማ ቱርክ በመሄድ ያለምንም ወጪና ድካም የሚቀጥሉትን 10 ደቂቃዎች በቱርክ ሰማይ ስር ከዳር እስከ ዳር እየተጓዝን በቱርክ የሚገኙ ታሪካዊና ሰው ሰራሽ የቱሪስት መዳረሻ ቦታዎችን እየጎበኘን እና በቱርክ የሚጣፍጡ ምግቦች እየተዝናናን አብረን እንቆያለን። በመጀመሪያም ቱርክ በምድር ላይ ያሉ ከሚባሉ ሜታታዊ ቦታዎች አንዱ ያስባላት ባህልና ዘመናዊነትን በአንድ ላይ አጣምራ መያዟ ነው። የቱርክ ደማቅ ብሔራዊ ማንነት በአስደናቂው ስነ ጽሑፎቿ፣ ጥበቧ፣ ምግቦችና ሙዚቃዎች ውስጥ ሁሌም ይንጸባረቃል። ቱርክ በእስያና በአውሮፓ አሳላጭ ድንበር ባህል የምትገኝ ሀገር ናት። ዋና ከተማዋም አንካራ ሲሆን ኢስታንቡል ደግሞ ትልቁ የንግድ የባህልና የአስተዳደር ማዕከል ነው። እንደ መግቢያ ስለ ቱርክ ይህን ካልን አሁን ደግሞ በውስጧ ስለሚገኙና ስለሚጎበኙ ቦታዎች እንመለከታለን። አንደኛ፣ ኢስታንቡል። ኢስታንቡል የቱርክ ትልቅ የንግድ የባህልና የአስተዳደር ማዕከል ሲሆን ታላቅ የባህር ታሪክ ያለው የጥቁር ባህርን ከማማር ባህር ጋር በሚያገናኘው ቦስፈረስ ስትሪት ላይ ይገኛል። ኢስታንቡል ከቱርክ ምርጥ ዋና ከተማዎች አንዱ፣ ታዋቂ ህንፃዎች ያሉት የቱርክ የባህል እምብርት ነው ማለት ይቻላል። በየዓመቱ ከተለያየ ዓለም ለሚመጡ በቢሊዮን ለሚቆጠሩ ሰዎች የንግድ የኢኮኖሚና የቱሪዝም ማዕከል ሆኖ ያገለግላል። ኢስታንቡልን ለመጎብኘት ከህዳር እስከ መጋቢት ጊዜ በጣም ተመራጭ ሲሆን በዚህም ጊዜ ከሚጎበኙ ቦታዎች ውስጥ ሰማያዊ መስጊድ፣ ሃጊያ ሶፊ፣ ፖፕቲካል ቤተ መንግሥት፣ ታላቁ ባዛር፣ ቅመም ባዛር፣ ቦስፈረስ ክሩዝ፣ ጋላታ ታወር፣ ጮራ ቤተ ክርስቲያን፣ እስቲካል ጎዳና ይገኙበታል። በሁለተኝነትም ቃጳዶቅያ እናገኛለን። ቃጳዶቅያ በማዕከላዊ ቱርክ ውስጥ የሚገኝ ቦታ ሲሆን በአስደናቂ የተፈጥሮ ውበቱ፣ በአስደናቂ ታሪክና በባህላዊ ቅርስነቱ የታወቀ ክልል ነው። የቦታው ተፈጥሯዊ ሀብቶች በእግር አየር ላይ በሚሳፈፉ ፊኛዎች ወይም በፈረስ እየተዘዋወሩ መጎብኘት ይቻላል። አካባቢው በሸክላ፣ በምንጣፍ ስራዎች፣ በባህላዊ የዕደ ጥበብ ስራዎችና በአስደሳች ጋስትሮኖሚ ይታወቃል። እንደ ክልላዊ ጣፋጭ ምግቦችም የታሸጉ የወይን ቅጠሎችና የበግ ምግቦቹም አይጠገቡም። ቃጳዶቅያን ለመጎብኘት ከግንቦት እስከ ነሐሴ ጊዜ በጣም ተመራጭ ሲሆን በዚህ ጊዜም ከሚጎበኙ ቦታዎች ውስጥ ጎሬሜ የአየር ላይ ሙዚየም፣ የሙቀት አየር ፊኛ ግልቢያ፣ የኡኪሳር ቤተ መንግሥት፣ የተረጭስ ማውጫ፣ ዲሪንኩይ የመሬት ውስጥ ከተማ፣ ካይሜክል የመሬት ውስጥ ከተማ እና የእርግብ ሸለቆ ይገኙበታል። በሦስተኝነትም ፓሙካሌን የምናገኝ ሲሆን ፓሙካሌ በምዕራብ ቱርክ የሚገኝ ከተማ ናት። በተፈጥሮ ፍልውሃዎች፣ ገንዳዎችና ታሪካዊ ፍርስራሾች የምትታወቅ ሲሆን ይህ በተፈጥሮ ማዕድን የበለጸገ ውሃ ፓሙካሌን በሞቀ ውሃ ውስጥ ለመዝናናት ለሚፈልጉ ቱሪስቶች ተወዳጅ መዳረሻ ያደርጋታል። ፓሙካሌን ለመጎብኘት ከአፕሪል እስከ ሰኔ አጋማሽ ያለው ጊዜ በጣም ተመራጭ ሲሆን በዚህ ጊዜም ከሚጎበኙ ቦታዎች ውስጥ የዴንዚሊ፣ የአፍሮዲሲያን፣ የካክሊክ ዋሻ፣ የክሊዮፓትራ ገንዳ፣ ሎዶቅያ፣ ፓሙካሌ ትራቨርስ ትሬስ፣ ሃይራ ፖሊስ አርኮሎጂካል ሙዚየም ይገኙበታል። በአራተኝነትም ኤፌሶንን እናገኛለን። ኤፌሶን በምዕራብ ቱርክ የምትገኝ ታሪካዊ ከተማ ናት። በዓለም ላይ ካሉ እጅግ ውብና በደንብ ከተጠበቁ ጥንታዊ ከተሞች አንዷ ነች። ይህች ጥንታዊ ከተማ በዓለም ላይ ካሉ የሮማውያን ፍርስራሾች አንዷ ስትሆን የአርጤዎስ ቤተ መቅደስና የሴሌሴስ ቤተ መጻሕፍት ጨምሮ የበርካታ ታሪካዊ ቦታዎች መኖሪያ ነች። በሁለተኛው ክፍለ ዘመን የተቋቋመው የሴሊሰስ ቤተ መቅደስ የኤፌሶን አስደናቂ ባህሪያት አንዱ ነው። የቤተ መቅደሱ ፊት ለፊት በሚያማምሩ ቅርጻ ቅርጾች ያጌጠ ሲሆን አወቃቀሩም የከተማዋን የዳበረ ታሪክና ባህላዊ ትሩፋት የሚያሳይ ነው። ኤፌሶንን ለመጎብኘት ምርጡ ጊዜ ከጥቅምት እስከ ህዳር ሲሆን በዚህም ጊዜ ከሚጎበኙ ቦታዎች ውስጥ የሴልሴስ ቤተ መጻሕፍት፣ የቴራስ ቤቶች፣ የቅዱስ ዮሐንስ ቤተ መቅደስ፣ የድንግል ማርያም ቤተ መቅደስ፣ የአርጤሚዮስ ቤተ መቅደስ፣ ታላቁ ቲያትር፣
የኤፌሶን አርኪኦሎጂካል ቦታ ይገኙበታል። በአምስተኝነት አናታሊያ እናገኛታለን። ከቱርክ ምርጥ የቱሪስት ስፍራዎች ተርታ የምትቆጠረው አናታሊያ በሜዲትራኒያን ባህር ዳርቻ ላይ የምትገኝ በመሆኗ በአስደናቂ የተፈጥሮ ውበቷ የበለጸገ ታሪክና የንቁ ባህል ባለቤት ከመሆኗ በተጨማሪ አናታሊያ በንጹህ የባህር ዳርቻዎቿ፣ በአስደሳች የአየር ጠባይዋ፣ በባህል ምግቦቿና በጥሩ ሁኔታ በተጠበቁ ቅርሶቿ ትታወቃለች። ጎብኚዎች ጥንታዊ ፍርስራሾችን ማሰስ፣ ሙዚየሞችን መጎብኘት እና በአካባቢው ምግቦች መደሰት ይችላሉ። በአናታሊያ ገበያዎች በእጅ የተሰሩ የዕደ ጥበብና የመታሰቢያ ዕቃዎች ለጎብኚዎች ይገኛሉ። አናታሊያን ለመጎብኘት ምርጡ ጊዜ ሰኔና መስከረም ሲሆን በዚህም ጊዜ ከሚጎበኙ ቦታዎች ውስጥ ካይሌቺ፣ አናታሊያ ሙዚየም፣ ኮኒያልቲ ቢች፣ ፔርጅ፣ ዱደን ፋውንቴኖች፣ አስፐንዶስ፣ ኦሎምፖስ፣ ኮፕሮስ ካይን ብሔራዊ ፓርክ፣ ቴርሜሶስ ይገኙበታል። በስድስተኝነት ትሮይ ነው የምናገኘው። ትሮይ በትንሿ እስያ ሰሜናዊ ምዕራብ የባህር ዳርቻ ስትራቴጂካዊ አቀማመጥ ያላት የንግድ ማዕከል ነበረች። በቱርክ ውስጥ ዘመናዊ ይዘት ካላቸው ምርጥ ቦታዎች አንዷ ሆና የምትታወቀው በጣም ጥንታዊ ከተማ ነች። ትሮይ ብዙ ታዋቂ ገጣሚዎች፣ ሰዓሊዎችና ምሁራን እዚህ ይኖሩ የነበረ እና ዋና የባህልና የፈጠራ ማዕከል ነበረች። አስደናቂው ታሪክ ሆሜርን ጨምሮ ስለ ትሮጀን ጦር ዘኤሌዲድ የተሰኘውን ግጥማዊ ግጥም ያቀናበረው በርካታ ጸሐፊዎችንና አርቲስቶችን አነሳስቷል። ትሮይን ለመጎብኘት ምርጡ ጊዜ ከግንቦት እስከ ሰኔ፣ ከመስከረም እስከ ጥቅምት ሲሆን ከሚጎበኙ ቦታዎች ውስጥም የመድረክ ተፈጥሮ ማዕከል፣ የትሮይ ቤተሰብ የውሃ ማዕከል፣ ትሮይ ሃይነር የባህል ማዕከል፣ ሴሜኔዲክ ማዕከል፣ ዲትሮይ የጥበብ ተቋም ይገኙበታል። በሰባተኝነት ተራራ አራትን የምናገኝ ይሆናል። ይህ ከፍታ ያለው ተራራ በቱርክ ውስጥ ከፍተኛው ጫፍ ሲሆን በብዙ ሰዎች ዘንድ እንደ ቅዱስ ቦታ ይቆጠራል። የአራራት ተራራ ተፈጥሯዊ ውበትና ባህላዊ ጠቀሜታ ከመላው ዓለም ለመጡ ተሳታፊዎች ተራራውን መውጣት ለሚወዱ ጎብኚዎች ተወዳጅ መዳረሻ አድርጎታል። ተራራው ብዙ አስቸጋሪ የእግረኛ መንገዶች አሉት። በዙሪያ ያለው ገጠራማ እይታም ምንም እንኳን ተወዳጅነት ቢኖረውም ተራራው ወጣ ገባ ክልል ነው። የአራራት ተራራ ለመጎብኘት ምርጡ ጊዜ ሐምሌና ነሐሴ ነው። በአራራት ተራራ ውስጥ የሚገኙ ዋና ዋና መስህቦች ኢሻክ ፓሻ ቤተ መንግሥት፣ ሪፐብሊክ ካሬ፣ አዛት ማጠበቂያ፣ ኮስሮቭ ደን፣ ተራራ ቢዮክ አግሪ፣ ክሮህ ቬራች፣ ፑሽታ ወይም ማከማቻ፣ ሃውትስፓር ይገኙበታል። በስምንተኝነት ቱርክ ውስጥ ከሚገኙ የቱሪስት መዳረሻዎች ውስጥ ቦድሪምን እናገኘዋለን። ቦድሪም በቱርክ ከፍተኛ ቦታዎች መካከል የምትገኝ የባህር ዳርቻ ከተማ ናት። በወይራና በሎሚ የአትክልት ቦታዎች የተሸፈነ ውብ ኮረብታዎች አላት። በታሪክ በተፈጥሮና በዘመናዊ መሠረተ ልማት ውህዶች ዝነኛ ናት። ይህም ቱርክን ለመጎብኘት ከሚመጡ ማንኛዎችም ሰዎች መታየት ያለባት መዳረሻ ያደርጋታል። የከተማዋ ተለዋዋጭ የምሽት ሕይወት ሌላኛው ለተጓዦች የሚስብ ነው። የተለያዩ ምግብ ቤቶች፣ መጠጥ ቤቶች፣ የምሽት ክለቦች ሲኖሩ በውሃ ላይ በጀልባ ለመንሸራሸርና የእግር ጉዞ ለማድረግ ወይም ለፍቅረኞች ምሽት ምቹ ያደርጋታል። ቦድሩምን ለመጎብኘት ምርጡ ጊዜ ከሰኔ እስከ መስከረም ሲሆን ዋና ዋና መስህቦች ቢትስ ቢች፣ ጎምቢት ቢች፣ ቶርባ ባህር ዳርቻ፣ የቅዱስ ጴጥሮስ ቤተ መንግሥት፣ ቦድሩም ቤተ መንግሥት፣ ዘኪ ሙረን አርት ሙዚየም፣ ቢች፣ ቦድሩም አምፊቲያትር ይገኙበታል። በዘጠኝነትም ጋሊፖሊ እናገኛለን። ጋሊፖሊ በአንደኛው የዓለም ጦርነት ወቅት ጉልህ የሆነ ወታደራዊ ዘመቻ በነበረበት ወቅት በሰፊው ይታወቃል። በአካባቢው በርካታ ወታደራዊ መታሰቢያዎች፣ መካነ መቃብሮች፣ የሞቱ ወታደሮች የሚያከብሩ ሐውልቶች በቦታው ይገኛሉ። የአዛኮቭ እና የሎን ፓይን መቃብር ሁለቱም በጣም የታወቁ መስህቦች ሲሆኑ ጋሊፖሊ በቱርክ ውስጥ ሌላ አስደናቂ መዳረሻ ነው። የጋሊፖሊ ወጣ ገባ የባህር ዳርቻ እጅግ አስደናቂ ከሆኑ ባህሪዎች አንዱ ሲሆን ውብ ቋጥኞችና
ድንጋያማ ሰብሎች አስደናቂ የባህር እይታን ይሰጡታል። አካባቢው ለስላሳ አሸዋ በመሆኑ ለዋናና ለሌሎች ከውሃ ጋር ለተያያዙ እንቅስቃሴዎች ምቹ የሆነና የሚያምር የባህር ዳርቻዎች አሉት። ጋሊፖሊን ለመጎብኘት ምርጡ ጊዜ ከሰኔ እስከ ነሐሴ ሲሆን ከጋሊፖሊ ውስጥ ዋና ዋና መስህቦቹ ባባ ዳግ ማውንቴን፣ ሰማያዊ ሐይቅ፣ አንዛክ ኮቭ፣ ቹኑክ ኬር፣ ኪሊቲ ባህር ቤተ መንግሥት፣ ሄሎስፖርት፣ ጋላፖሊ ብሔራዊ ፓርክ ይገኙበታል። በአስረኝነት ቱርክ ውስጥ ከሚጎበኙ ቦታዎች ኦልዱኒዝ ይገኝበታል። ኦልዱኒዝ በቱርክ ውስጥ በብዛት በቱሪስቶች የምትወደድ ተወዳጅና ታዋቂ የረፍት ከተማ ነች። ከኦልዱኒዝ በጣም ዝነኛ ባህሪያት አንዱ የባህር ዳርቻው ነው። እሱም በሚያማምር ሰማያዊ ባህሮች ምክንያት ብሉ ሐይቅ በመባል ይታወቃል። የኦልዱኒዝ በደቡብ ምዕራብ የባህር ዳርቻ ላይ በጥድ ዛፎች፣ በሌሎች አረንጓዴ ተክሎችና ድንጋያዊ ኮረብታዎች በተከበበች ትንሽ ባህረ ገብ መሬት ላይ የተቀመጠ ነው። ይህም ባህሩ የተረጋጋና ለዋናተኞችና ለሌሎች ውሃ ለተመሰረቱ ስፖርተኞች ተመራጭ ያደርጋታል። ኦልዱኒዝን ለመጎብኘት ምርጡ ጊዜ ከሰኔ እስከ መስከረም ሲሆን ኦልዱኒዝ ውስጥ ዋና ዋና የሚጎበኙ ቦታዎች የሳንሲቲ ባህር ዳርቻ፣ ባባ ዳግ የኬብል መኪና፣ ኬድራክ የተፈጥሮ ፓርክ፣ ግላሞር የጀልባ ጉዞ ወደ ቢራቢሮ ሸለቆ ይገኙበታል። በመጨረሻም የምናገኘው የቱሪስት መዳረሻ ኮንያን ይሆናል። ኮንያ በቱርክ ማዕከላዊ ክልል ውስጥ የምትገኝ ውብ ከተማ ነች። ለአስደናቂ የሥነ ሕንፃ ግንባታና ለባህሏ የባህል ቅርስነት ዕውቅናን አግኝታለች። ከኮንያ በጣም ታዋቂ ገጽታዎች አንዱ ረጅምና የተወሳሰበ የሆነው የአርክቴክት ጥበቧ ነው። የሜቪላን ሙዚየም በሜቪላን ትዕዛዝ በመካከለኛው ዘመን ሎጅ ውስጥ የሚገኝ በሮሚ የተቋቋመ ዮሴፍ ቡድን በከተማው በጣም የታወቀ ሐውልት ነው። ሙዚየሙ የሮሚ መቃብርን ጨምሮ የተለያዩ ቅርሶች ያሉ ሲሆን ጉልህ ስፍራው ያለው የሐጃጆችና የቱሪስቶች መስህብ ነው። ኮንያን ለመጎብኘት ምርጡ ጊዜ ጥቅምት ሲሆን በኮንያ ውስጥ ዋና ዋና መስህቦች ሜብላና ሙዚየም፣ ኤንስ ሜኖራ መድሬስ፣ ሴሊ መንደር፣ ካራታይ መድሬስ፣ ኮንያ ትሮፒካል ቢራቢሮ አትክልት፣ ሴልዲክ ታወር፣ ኮንያክ መካነ አራዊት ካፑካሚ ናቸው። በሌላ ፕሮግራም እስክናይ ስቴይ ቱንድ። ቻው ከማለታችሁ በፊት ደግሞ ቪዲዮ ከተመቻችሁ ላይክ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይሄን የዙረት ቤተሰብ ትቀላቀሉ ዘንድ ተጋብዛችኋል። ወጪው በእኛ ነው እንዳያሳስባችሁ። መልካም ጊዜ